ከምናማ ብናለማ ጽዳትና ልማትን የሚወድ ማህበረሰብ መፍጠር ዓላማችን በከተማ ግብርና ይሄ ነው። እንግዲህ የከተማ ግብርና ዘርፈ ብዙ ጥቅም ያለው ለማህበረሰባችን፣ ለሀገራችን በማንኛውም ጉዳይ ለጤንነታችን ቢሆን እጅግ አስፈላጊ የሆነ ምርት ልናመርት የምንችልበት ጽዳቱን የጠበቀ ጤንነቱን የጠበቀ ነው። እንግዲህ የከተማ ግብርና ብለን ስናስብ ሳይንሱን ጠብቀን ከሰራን ተጠቃሚዎች ነው የምንሆነው። እንደ አዲስ አበባ ከተማ አብሶ እንደ ክፍለ ከተማችን እንደ ወረዳችን ደግሞ ዘርፈ ብዙ ጥቅም ልናገኝ የቻልንበት ነው። አሁን በምታየው ልክ በወረዳችን ቅጥር ግቢ ውስጥ ሰዎች አይተው ተምረው የከተማ ግብርናን በቀያቸው በቤታቸው ባላቸው ቦታ ላይ መስራት በሚችሉበት መንፈስ ይህንን አይተው እንዲሰሩ ለማድረግ ነው። ይህን የከተማ ግብርና በወረዳ ግቢ ውስጥ እየሰራን ያለ ነው። ከዚህ አንጻር የከተማ ግብርና ዘርፈ ብዙ ጥቅም አለው በሰው ሕይወት ውስጥ። አንደኛ የዋጋ ግሽበትን የምንቆጣጠርበት ነው። ሁለተኛ ጊዜያችንን የምንቆጥብበት ነው። ሶስተኛ ንጹህ ስለሆነ ጤንነታችን የምንጠብቅበት የአመጋገብ ስርዓታችንን የምንለውጥበት ነው። በአራተኛ ደረጃ የስራ ክህሎት፣ የስራ ፈጠራ፣ ራስን ለስራ የምናዘጋጅበት ስለሆነ ሰው ሁሉ የከተማ ግብርናን እንደ ራሱ አድርጎ ገብቶት ቢሰራ ተጠቃሚ ነው የሚሆነው እና በወረዳችን እጅግ አስገራሚ እጅግ አስደናቂ ስራ እየሰራን እንገኛለን። ወረዳ 2 በዚህ ልክ ነው ያለው። ከዚህ አንጻር ክፍለ ከተማችን በከተማ ግብርና ነው 3 ዓመት ሙሉ አንደኛ የወጣውና እናስብበት እላለሁ።